በጣም ጥሩ ነው። ፖሊስ እንግዲህ ለረጅም ጊዜ ክትትል ሲያደርግበት እንደነበረ ነው ከታማኝ ምንጭ ያገኘሁት። እዚህ ቦሌ ቫርዳስ ክለብ በተደጋጋሚ ፖሊስ ምርመራና ክትትል ሲያደርግበት ነበር። አንደኛ ኮካይን ይሸጥበታል ቤት ውስጥ። እሱ ብቻ ሳይሆን የህወሓት የጠፋው ህወሓት ካንሰር የተገላገልነው ህወሓት የነሱ ርዝራዥ ልጆች እዛ ቤት ውስጥ ያመሻሉ። 100,000 አንድ ሰው እንደሚበትን ታውቃለህ? ያረጋግጡት ነገር አንድ ሰው 100,000 ይበትናል። ጠቅላይ አቃቢ ጁንታ ነው፣ ጠቅላይ ሚኒስትር ጁንታ ነው፣ ምክትል ጠቅላይ ሚኒስትሩ ጁንታ ነው፣ የጠቅላይ ፍርድ ቤቷ ጁንታ ናቸው ማለት ነው። ጃልማሮ ምን አረገ? እነ ሽመልስ አብዲሳ አሉ አይደል? ምን አረገ? ጃልማሮ እኮ በግልጽ የሚታወቅ ጠላት እኮ ነው። እዚህ ካንተ ጋር ቁጭ ብሎ አብሮ እየበላ ሄዶ በጓሮ በር የሚያርድህና የሚያሳርድ ሽመልስ አብዲሳ አይደለም? ዋይ የኡዲማን ሾው ተጀምሮ ነው ያለ። በመላው ዓለም ለምትገኙ የኡዲማን ሾው ተመልካቾች በሙሉ ለእንኳን ለስዩም ተሾመ በድምቀት ለሚያከብረው የዓለም አቀፉ የላብ አደሮች ቀን ሜይዴይ በሰላም አደረሳችሁ። ከጨቅሌው አፋሽ አጎንባሾቹ መካከል ለሆነው ስዩም ተሾመ ከሞራልና ከህግ ተጠያቂነት ነፃ በሆነው ነፃ ውይይት በተሰኘው ፕሮግራሙ ላይ ለምንድነው የሚያልበው ለሚለው ጥያቄ ለምትጠይቁ አንቦጣ እስኪቆናበት ለጫቱ እንደ ማስቲካ እየነፋ ቆሞ ስለሚገባ ብቻ ሳይሆን ለስራው ባህሪ ይመስለኛል። ያው እንደሚታወቀው ከሙዚቃ መሳሪያዎች ሳክስፎን በጣም ያደክማል። አገኛችሁኝ ጋይስ? ለአሜዚንግ ነው ያለ። ዋይ ለሰው ስፖርት ሰርቶ ለሆድ ሲክስ ፓክ ሲያወጣ ለብልጽግናው ሰለሞን ካካልኝ ስዩም ተሾመ ለተገላቢጠሽ ለሆዱ ዋን ፓክ አርጎ ለምላስ ሲክስ ፓክ ያወጣው ሾሮሪት አቋሙ ስዩም በወሬ ብዛት ከምላሱ አልፎ ገላውን ያላበው ሾሮሪት አቋሙ ስዩም ከህግ በላይ መሆኑን ተማሃሊ የፍርድ ቤት ይቅረብ ለሚል ትዕዛዝ ንቀት ይሁን በመግለጽ ባለቤቷ የተማመነች በግኢ ላቷ ውጭ ታሳድራለች ለሚለው የወዲ ዜናዊ አባባል ፕሩፍ አርጓታል። ዘይግርሞላ ሞቸለታ ደሞ ለሙዚቀኛውና ለዲንዳሾ ስጋ ቤት ባሉካው አስገኘው አሽኮ ዲንዳሾ በፍቅር ያበደች ሴት ካሳየኸኝ ለእኔ ደግሞ የማይሞት ሰቢ አሳያለሁ ለሚልና ኳሊፊኬሽን ፕሮቴክሽን ምናምን ለሚሉ የእንግሊዘኛ ቃላቶቹ ተጠቅሞ የአልበርት አንስታይንን የዚህ ኳልቱ ኤምሲ ስኩዌር ለሚያስከነዳ የቴስላን ሃይፖቴቲካል ኳንተም ትሬድ ፓርቲክል ኔትወርክ ኢኩዌሽን ለሚያስንቅ ዕውቀት አናታችን ላይ ሲለቁብን ነበር። ዋይ ሞቸስ ለዘንድሮ የአርሰናል ደጋፊዎች በጉጉትና በድራገን ሲጠብቁት የነበረውን የቻምፒዮንስ ሊግ ዋንጫ ካልበሉ ለኛ መብላታቸው የሚቀር አይመስለኝም። ዋይ እና ለዚህ ሙነካው ይባላል ምን አገኘው ይባላል። በሰላም ጊዜ ዴንዳሾ እያለ ለሚያስደንሰን ዶንዶስና ሻኛ ለሚሸጠው ዴንዳሾ በአንዴ ተቀይሮ የፍቅሪ ክሊኒክ ሲከፍት ወገን ደግሞ በዚህ ቢያቀም ቀንጀ ነበር እያየን እንጨምራለን ብሏል። እየመጡ ነው አለ ወዲ ዜናዊ። ለማንኛውም ለአስጌ ዴንዳሾ ፍልስፍናውን ትቶ የፌስቡክ አካውንት በእንግሊዘኛ በትክክል ጽፎ ለሰጠው ግለሰብ ይመልሶ እንደ ቀድመው ላቡጠብ እስኪል እየደነሰና ላቡጠብ እስኪል ስጋው እየገመጠና እየፖሸረ ቢኖር ለመሐይምነቱ ፕሮቴክት አድርጎ ለአርቲስትነቱ ኳሊፋይ አድርጎ ለቀድመው ፈገግታው ጠብቆ ቢኖር ቀንጆ ይመስለኛል። ውሻሙና ገባ ተርሻ አለ ወዲ ዜናዊ። መልካም የላብ አደሮች ቀን። ፒስ አውት። ታሪክ አኑሩ የእድገት የብልጽግና ድል